ለነሱ እልክላችኋለሁ። ይሄው እንደዚህ አርጌ እንደዚህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሹፊ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን እንግዲህ የመጣሁበትን ላሳያችሁ። ቅድም እንደዚህ ነበረ። ከውጪ ቆፈርን አመጣን ቀቀል ነው እንግዲህ ይሄ ነበረ መጀመሪያው ማለት ነው። እና ከዚህ ወዴት ተቀየረ? ወደዚህ ቀየርነው ማለት ነው። ይሄ ደግሞ እንግዲህ ብስምላ ብሎ መብላት ብቻ ነው ማለት ነው። ይሄ ማሻአላ ተባረከላ። አያችሁ እንዴት እንደሚያምር ይሄ ማለት ነው። እና ይሄው ድንች ነው በቃ። ብስሚላህ الرحمن الرحيم والله لازم በጣም ነው የምጣፍጠው። ዋው አይባልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ውድ ቤተሰቦቼ እንደምን ናችሁ? አላችሁልኝ? ደህና ናችሁ? ያለው አልሐምዱሊላህ። ዛሬ የሆነ አዲስ ነገር ላሳያችሁ ነው ማለት ነው። እና ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። በጣም ረጅም ጊዜ የዘራሁት አንድ ዛፍ ማለት ዛፍም አይባልም ግን እንደዚህ የሆነ ከስሩ ብጣጣ የሚመስል ድንች የሚመስል የሚወጣ የሚበላ ቅጠሉ የሚበላ ብዬ ብዙ ጊዜ ትንሽ ቪዲዮ ላይ ጭቄ ነበረ። እሱን ከስሩ ድንቹ ደርሰዋልና እንግዲህ ጊዜው ነው እዩ ብሎኛልና ልጆቹ ቆፍሬ አየዋለሁ ማለት ነው። አብረን የምናየው ይሆናል። እውነትም አለ ወይስ የለም የሚለው ማለት ነው። እና አብራችሁን ቆዩ። ላይክ ሰብስክራይብ በማድረግ ተባበሩኝ፣ አግዙኝ። ላይካችሁ በእርግጥ ያበረታታኛል፣ ሰብስክራይባችሁም ያጠነክረኛል። እና አግዙኝ፣ አበረታቱኝ እላችኋለሁ። አብረን የምናየው ይሆናል። በሰላም ቆዩልኝ። እንግዲህ እንጨቱ ያናይል ትልቅ ሆነዋል። ወደዛ እየሄድን እናየዋለን ማለት ነውና ወስዳቸዋለሁ ወደ እንጨቱ ምን እንዳከለ። በጣም ትንሽ ነበረችና አሁን በጣም ትልቅ ሆነዋል። ይሄን ያክላል ማለት ነው። እና ከስሩ እዚህ ጋር ከስሩ ቆፍሬ አሳያቸዋለሁ ምን እንደሚወጣው ማለት ነውና ከኔ ጋር ቆዩ ላችኋለሁ። ይዞ አይቀመጥልኝም። የት አባቴ አርጌ ላሳያችሁ። እንግዲህ እምቢ ብሎኛል። ሰክቼ ለማሳየት አልቻልኩምና እስቲ እንደዚህ ልቆፍርና ላሳያችሁ እስቲ ቶሎ ማለት ነው። ብስሚላህ ይሁት ምን እንደሚመስል ማለት ነው። ያያችሁ ነው ምን እንደሚመስል። ይሁት ምን እንደሚመስል ድንቹ ማለት ነው። ይሄን ይመስላል። ብጣጣው ይሄን ይመስላል። ይሁት ይሄን ይመስላል። አያችሁ ምን እንደሚመስል ይሄን ይመስላል። ይሄ ከውስጡ ነጭ ነው ማለት ነው። እንደዚህ አፈር ነካው እንጂ ነጭ ነውና ይሄ ተልጦ ወይ ተቀቅሎ ይበላል፣ ወይ ኬክ ይሆናል፣ ወይ ጎንፎም ይሆናል። እንደ በቃ ያኔ በጣም እንትን ነው የሚሆነው ማለት ነው። በጣም ደስ የሚል ነው። በልቼ አይቻለሁ በፊት ሌላ ቦታ መጥቶ ቅጠሉ ራሱ ይበላል። ይሁት እኔ አሁን ሁሉን አላወጣም ማለት ነው። ውፍረቱ ራሱ ምን እንደሚያክል ውፍረቱ እና ይሄው እዚህ ጋር ያው አለ ጠንክሯል መሰለኝ እንደው ጥንካሬ ያለው ግን እኔ እነዚህን አሁን አላወጣቸውም ወይ ስላወጣቸው ብስምላህ አልቻልኩም። ብስምላህ
አልቻልኩትም። ካሜራውን እየያዝኩኝ ማለት ነው። ላወጣ አልቻልኩም። እስቲ አንዴ እና አልቻልኩትም። አንዱን ብቻ አንስቼዋለሁ። መግሪብ አዛን ብለዋል። እጄ መግሪብን ሰላት ሰግዳለሁ ማለት ነው። እና ይሄን ይመስላል የዛፉ ይሄን ይመስላል። ይኸው እየደረቀብኝ ነው ማለት ነው። ውሃ አጥቶ ውሃ ስለሌለ እንደዚህ እየደረቀ ነው ማለት ነው። እና ይሄው እንደዚህ እየደረቀ ነው። አያችሁ ውሃ አጥቶ ማለት ነው። ውሃ ደግሞ እዚህ በቱቦ ውሃ እንዳጨምር ውሃ ተወደደ ምናምን ብዙ ቆጠረ እያሉ ማለት ነው። ውሃ እንዴት አድርጌ ልጨምርበት? ስለዚህ እየደረቀብኝ ነው። ወደ ሀገር ወስደዋለሁ ብዬ ማለት ነው። ኢቴ ከምሰራበት ቤት ነበረ ይዤ መጥቼ የተከልኩት እንጨቱም ማለት ነው። መጀመሪያ እንዳይደርቅብኝ ወደ ሀገር ወስዳለሁ ብዬ እንደዛ ነው። ላይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኩፍርኖ ኤደ ቆታቱሬ ፊዴን ፌድ ቹላማ ማሙሬ no kana fakkaata mul'ataawlat gurraacha sirriitti seeraan mul'atu natti fakkaata. Kana kan fakkaatu muree fixeetaan walitti deebina gamaaliifuyyuu kana hunda fidee jechuudha. Miidhagan qola isaa akka irraa baasan qola isaa irraa baasee suuta galchiisaa jechuudha. Miidhaa walitti deebina akka viidiyoon dheeran. እና ይሄው አጥቤ ጨርሼ ያለው ማለት ነው። አጥቤ ጨርሼ አመጣሁኝ። ይሄን ይመስላል። ንጻቱ ራሱ ደስ ይል ስታዩት። ይሄ እንዴት አባቱ ደስ እንደሚል ማለት ነው። እና ይሄን ይመስላል። ሸልቅቄው ከላዩ ላይ ይሸለቀቃልና እሱን ሽልቅቅ አድርጌ አውጥቼ አሳያችኋለሁ ማለት ነው። እንደዚህ ከላዩ እንደዚህ ተደርጎ ተልጦ ይነሳል ማለት ነው። አያችሁ እንደዚህ አድርጋችሁ ታወጡትና ይሄው እንግዲህ ደስ እንደሚል እንዴት አባቱ እንደሚያምር አያችሁ። እንግዲህ ይሄ ምን ይወጣላታል? እስቲ ይሄ በማሽን ተፈጭቶ ኬክ ይሆናል። እንደዚሁ ደግሞ ተቀቅሎ ይበላል ማለት ነው። እኔ አሁን ትንሽ ለራሴ ቀቅለዋለሁ። ከዛ ሌላውን ደግሞ እዛ ጓደኞቼ ኢንዶኔሲያኖች ስላሉ ለነሱ ልካለው ማለት ነው። እና የኔ አሁን ትንሽ ደረቅ ለማለት አስቧል አቆይቼው ማለት ነው። ቶሎ በጊዜ ያላወጣሁትም
እኔ እቺን ራሱ ቀቅዬ ለራሴ እበላለሁ ማለት ነው። ሌላውን ደግሞ ለነሱ እልክላቸዋለሁ። ይሄው እንደዚህ አርጌ እንደዚህ ከውሃ ጋር እንደዚህ አርጌ ቀቅለዋለሁ ማለት ነው። እንደዚህ እሳት ላይ ጥድና ቀቅለዋለሁ ለራሴ ማለት ነው። ትንሽ ስለሆነ እንትኑ ይሄው ቀየርኩለት ማለት ነውና አሁን እንግዲህ ጥለዋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን እንግዲህ የመጣሁበትን ላሳያችሁ። ቅድም እንደዚህ ነበረ። ከውጪ ቆፈርን አመጣን ቀቀል ነው እንግዲህ ይሄ ነበረ መጀመሪያው ማለት ነውና ከዚህ ወዴት ተቀየረ? ወደዚህ ቀየር ነው ማለት ነው። ይሄ ደግሞ እንግዲህ ብስምላ ብሎ መብላት ብቻ ነው ማለት ነው። ይሄ ማሻአላ ተባረከላ። አያችሁ እንዴት እንደሚያምር ይሄ ማለት ነው። እና ይሄው ድንች ነው በቃ። ብስሚላህ الرحمن الرحيم ወላ ያድን በጣም ነው የምጣፍጠው። ዋው አይባልም። በጣም ይጣፍጣል። በጣም ምርጥ ነው እና እንደዚህ ነው የሚሆነው ነው እላችኋለሁ። እንግዲህ የሆነ ነገር ከሌለ ሰው ገንዘብ ከሌለ ከጓሮ ወጥቶ ቆፈር አድርጎ ቀቅሎ ይሄን ራሱ ብበላው በቃ ምን አስፈለገ? ከበርበሬ ጋር ግጥም አድርጎ ተበልቶ ውሃ ተጠጥቶ ይኖራል። ችግር አትበሉ እሺ ባይ